አንድ ሰሃቢ ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመምጣት አንቱ የአላህ መልእክተኛ፣ አባቴ ሳያስፈቅደኝ ገንዘቤን ተጠቀመበት ብሎ ስሞታ አቀረበ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካደመጡት በኋላ አባቱን ይዞ እንዲመጣ ነገሩት። አባትየውን ሲጠሯቸው ለምን እንደሆነ ጠየቁ። ልጃቸው ቅሬታ አቅርቦባቸው መሆኑን ሰሙ። እጅግ በጣም ቅር አላቸው። ሲመጡ በመንገዳቸው በልባቸው የተሰማቸውን በግጥም መልክ አሉት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳሉበት ቦታ ሄዱ። ቦታው ላይ ከመድረሳቸው በፊት ጅብሪል ዐለይሂ ሰላም ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ይዞ ብቅ ብሏል። አባትየው ሲመጡ አስቀድመህ በልቡ ይል የነበረውን ትጠይቀው ዘንድ የአላህ ሱብሓነሁ ወተዓላ መሻያ ነው አላቸው። አባትየው ድምፅ አውጥተው ባይናገሩትም የልብ አዋቂው ጌታችን አላህ ሱብሓነሁ ወተዓላ ስሞታቸውን አድምጧቸዋል። ለኛ መማሪያ ይሆነን ዘንድ መላኢካውን ጅብሪል ዐለይሂ ሰላም ላከልን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጉዳዩ ላይ ከመግባታቸው በፊት ስትመጣ በልብህ ትለው የነበረውን እንድትነግረኝ እፈልጋለሁ አሉት። አባትየው በመገረም አንቱ የአላህ መልእክተኛ መሆናችሁን እመሰክራለሁ። እውነት ነው፣ በመንገዴ ስመጣ አዝኜ በውስጤ ሳወራ ነበር። በልቤ ብናገረውም አላህ ሱብሓነሁ ወተዓላ ሰምቶኛል። አንተም ሐቅ ነህ፣ ጌታህም ሐቅ ነው አሉት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ነበር ትናገር የነበረው ብለው ጠየቁት። አባትየውም ያሉትን ተናገሩ። ልጄ አንተን ከወለድን ጀምሮ ለኛ መኖር ትተን ላንተ መኖር ጀመርን። አንተን ለማስጠለል ነፋስን ታገልን። ቅዝቃዜ እንዳይነካህ በረዶ ላይ ሰራን። ፈገግታህን ለማየት በማታ ሰራን። ሙሉ ሌሊት እንደ እንስሳ ልፋት አደረግን። የወጣትነት ጉልበቴን አድክሜ አጥንትህን አጠነከርኩ። ላንተ ወጣትነት ስለፋ እኔ አረጀሁኝ። ጀርባዬን አጥፌ ጀርባህን አቀናሁኝ። በእግርህ ቆመህ እንድትሄድ ስለፋ እግሮቼ ኃይል አጡ። እጆችህ ሲጠነክሩ የኔው ይንቀጠቀጥ ጀመር። ላንተ ስል ደከምኩኝ፣ አንተ ግን አመጽክብኝ። ላንተ ስል መድከሜ፣ ዱዓ ማድረጌ፣ እረፍት ማጣቴ እያደር እገዛ ይሆነኛል ብዬ አስብ ነበር። ወጣትነት ላንተ ውበት ሲለግስህ እርጅና እኔን አረገፈኝ። እርጅና ቢጠናብኝ ፊትህን አዞርክብኝ። ባሪያህ አደረከኝ። እኔ ታዛዥ፣ አንተ አዛዥ ሆንክ። የ30 ዓመት ልፋቴን አስዋሸው። አባትነቴን ረሳው። ባሪያ ሆንኩኝ። ልጄ ቢሆን ኖሮ ይህን አያደርግም ብዬ አሰብኩኝ። በብርድና በሞቃት ቀን ከሌሊት መልፋቴን ረሳህ። ስሜቴንና ደስታዬን ቀበርኩት። ዛሬ ላይ አንተ አለቃ